አዶናይ ከፍቅር አጋሩ ጋር መለያየቱን በይፋ አስታወቀ። አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ጤና ይስጥልኝ፣ እንዴት ናችሁ? ሰላማችሁ ይብዛልኝ። ዛሬ በወቅታዊ መረጃ ተከስቻለሁ እና ስለ አዶናይና ጃኒ መለያየት በይፋ ራሳቸውን ተናግሯል። በጽሁፍ በቲክቶክ አካውንታቸው ማለት ነው። እስቲ ለውን ነገር አይተን እንምጣ። ሰበር ዜና። ተወዳጁ ቲክቶከር አዶናይ ከፍቅር አጋሩ ጋር መለያየቱን በይፋ አስታወቀ። አሁን ከደቂቃዎች በፊት ስቶሪ ባደረገው መልእክት ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል፣ የተለያየንበትን ምክንያት መስማት እንደምትፈልጉ አውቃለሁ፣ ነገር ግን ይህንን ከመናገር እቆጠባለሁ፣ ለሷም መልካም ምኞት እገልጻለሁ ሲል ተናግሯል። ለፈጣን ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ። ጃኒ ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላምና ክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳቸዋለሁ ፋም በማለት በቲክቶክ አካውንቷ ስቶሪ ላይ ይህንን መልእክት አጋርታለች። ውድ ፋሚሊዎቼ እንግዲህ ዛሬ አዲስ ነገር ተሰምቷል። እሱ ምንድነው? አዶናይና ጃኒ መጣላታቸው አይቀርም። እንግዲህ ከደቂቆች በፊት አዶናይ ስቶሪ ላይ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል፣ ለምን እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ አውቃለሁ፣ ግን አንዳንድ ህይወት ነውና አንዳንድ ነገሮችን ለራሴ ለማስቀረጥ መርጫለሁ፣ አከብራቸዋለሁ ብለዋል። እንግዲህ እናንተ ፋሚሊዎቼ በምን ምክንያት ይሄን ደረጃ ላይ መድረስ ይችላሉ ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አስቀምጡልን። ወዳችኋለሁ። አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል፣ ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ፣ ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ፣ ህይወት ነውና ያጋጥማል ሲል በራሱ ቲክቶክ አካውንት ላይ ስቶሪ ላይ ይህንን መልእክት አስተላልፏል። እንደኔ ቢሆን ባይለያዩ ደስ ይለኝ ነበር፣ ውሳኔ የነርሱ ቢሆንም፣ ምክንያቱም ነገር አሳልፈዋል፣ ብዙ ፈተና አይተዋል። ይህንን አይገባቸውም ብዬ አምናለሁ። እንደ ሰው መለያየት እንዳለ ሆኖ ብዙ ነገር አሳልፈው ፈተና አልፈው በዚህ በመለያየታቸው እንደ ሰው መጠን ሀዘኔታ ይሰማኛል። እስቲ የናንተም ሐሳብ አስተያየት ያላችሁ ብታጋሩን እላለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። በድጋሜ አመሰግናለሁ።